ቅዱስ ገብርኤል ዳቦ ይበላል ቅዱስ ገብርኤል ጥላ ይይዛል ጥላ ምታስገባ ዳቦ ተሸክመ ምትሄድ መላእክት ጻድቃን መላእክት ይበላሉ ወይ አይበሉም በዛ ፋንታ ግን ለድሆች ይደህ ለተፈናቀሉ አማራዎች አታበላ ቄስና መለኩሴ ሼክና ደብተራ እያበላ ራስክን ከምትሸውድ አማራ እኮ ዛሬ ለእግዚአብሔር ጉቦ በመስጠት ቤተ መንግስት ምንድነው ገነት ለመግባት የሚዳዳ ነው በተለይ ኦርቶዶክስ ኢትዮጵያዊ አንድ እኮ የጎጃም ሴትዮ 1 ሚሊዮን ዶላር ለካሊፎርኒያ ገዳም ሰጣለች 1 ሚሊዮን ዶላር ሰጣ እግዚአብሔርን ጉቦ ገዝታ ደልላ መንግስተ ሰማያት ልትገባ ደንቆሮ ቆርጠላክላት ጭንቅላቷን ነበር ማፍረስ ይችላል ትግሬ ለሚከፍተው እኮ ገዳም አሜሪካን ሀገር ሪሃቢሊቴሽን ነው መጣሪያቸውን እየከፈቱ ያለው አገር ውስጥ ያለው ቤተክርስቲያንና መስጊድ እየነደደ እየፈረሰ ዋቄ ፈታ መሆን አለብኝ እየተባለ እሱ አሜሪካን ሀገር መጥቼ በአሜሪካን ሀገር ሰውን ጺሙን አስረዝሞ ጸጉሩን አሳድጎ ባህታው ያረጋገ መለኩስ ያረጋል ጸበል እየጠመቁ ከመጣ አይቻል ታስና ወርክ ኢን አሜሪካ ባኳርድ ብሎ ነው መቀመጫ ነርሎ የሚያባረር ያስራ እዚያ በቀዝቃዛ ውሃው የውሸት ያልተቀደሰ ጸበል ውሃ ስትረጭ ብትገኝ አንድ ሰው ብርድ መታኝ ፓራላይዝ አርጎኛል ቢከስ ያን ገዳሙን እንኳን ሽጠቋ ካሳ ይበቃል ውሸት ነው ሴትና ሴት የሚናጭባት ወንድና ወንድ የሚደራረግባት ሀገር ነች ቤተክርስቲያናት እዚህ ሀገር እየፈረሱ ነው ወደ ዳንስና ዲስኮ ቤት ተቀይረዋል ውሸት ነው ተብሏል መጽሐፍ ቅዱስ ራሱ አያምኑበትም ነጭ ጽድቅ ቢሆን ኑሮ ይሰጣል ለጥቁር ቦዘኔው መጽሐፍ ቅዱስና መሐመድ የሚባል የሰጠው መጽሐፍ ሰጥቶታል በቃ ያን ይዞ እየተንገዳገደ አፍሪካ አሜሪካ ጨረቃ ላይ ነው ማይ ፍሬንድ ጽፎ ሰጠኛ ያልከው እስራኤል የለም ጨረቃ ላይ ወጥቷል ፍሬንድ የለም አረብ ነዳጁን እየጠጣ ስኳሩን እየበላ ኩላሊቱ ፈርሳል እየደደብ ጽፎላል ቡና እየጠጣ እሱን ይዘህ ተንቀሳቀስ የለም የኛ መጽሐፎች ግን የድሮች አይታዩ የት እንዳሉ እኮ አይታወቁ በብለህ ግን ያ ሰባተኛ ሰማይ ላይ ውሸት እኮ ነው አማራ ለ1000 ዓመት እኮ ቂጡን ነፋስ እያስመታ ፈንድዷል የኢትዮጵያ ሕዝብ ዛሬ ግን ጋላ አንገቱ ሲቆርጠው ሊመጣ አልቻለም ኢየሱስ ራሱ ምክንያቱም አጭበርባሪ ነው ህዝቡ ኦፖርቹኒስት ነው ልንገርሽ እንደውም ያማራ ዋቄ ፈታ ቢሆን ይሻላል አምስተኛ ሰማይ ላይ ተቀስፈን እንሄዳለን ተነጥፈን ይያሉ የሚያጭበረብሩ ጳጳሳት እንድንከተል ነው እየሆነ ያለው ብዙ ሴራ ስለተሰራበት ዛሬ ጊዮርጊስ በፈረስ ተነስቶ ይመጣል የሚያምን ደንቆሮ ነው ተሰባስበው ቤተክርስቲያን ውስጥ ፒያሳ ላይ ያየሽም እንደ ራሱ ጊዮርጊስ ቤተክርስቲያን የተባለው ላይ እኮ ጊዮርጊስ አልመጣም ቅዱስ ጊዮርጊስ ሊመጣ አልቻለም ያቱም ሰው ነው ሞቷል በመንፈስ ነው ያለ እንጂ ፈረሱ ተነስቶ አብሮ ሊዋጋልን አይችልም ግን እውነት ከሆነ ፈረሱ ወርዶን ተዋግቷለሽ ታምኛለሽ አንቺ ዶክተር ነሽ የሰለጠንሽ ነሽ እንደዚያ ታምኛለሽ ብሪጅስቶን ታቦት የተዋጋ ይመስልሻል ፍሬኖች የተደረገ ያማ ቢሆን ኑሮ ባለፈው ጋሎች አንገቱ ሲቀጠቅጡት የአዲስ አበባን ሰው ያ ሁሉ ጫማ ፒያሳ ጊዮርጊስ ላይ ጥለው አያፈረጠጡም ነበር እስከ ፖስታ ቤት ድረስ እኮ ነው የሚገርምሽ ብሔራዊ ባንክ ድረስ ይሮጣል ሰው እኮ ወታደር አልተከተላቸው ኦርቶዶክሶች ይሄ ነው እንግዲህ እኛ ስንናገር ነው 666 ይሉናል ቅባት ይሉናል ተመልከቱ እነ ዘመድኩን ሲሸነፉ ኦሮሞ ሚስት ይላል ቅባቶች ናቸው እነ ሞጣ በተለይ የጎጃም ሕዝብ ማንቋሸሽ ነው የጎጃም ሕዝብ ተዋህዶ ነው ደቡቡ ጠቅላላ ጴንጤ ይሆናል አማራ ነው በኢትዮጵያ ውስጥ ያለው ኦርቶዶክስ የኦሮሞ ሙስሊም ዋቄ ፈታ ግን አማራ በጣም ያሳዝናል ውሸታም ስለሆነ ማቲያስን አትንኩብኝ ሳውሬዎስን አልፈልግም የሚል ነገር አይሰራም ነው ሁለቱም በመንግስት የመጡ ናቸው በዚህ ዘመን በድንቁርና ይዘው በተለይ ግብጾች የጫኑበት እምነት የድሮን የራሱን የአማራን መጽሐፎች እየሰረቁ 9 ሴንትስ የሚባሉን ያላምንበትም 9 ቅዱሳን ያላምን ቱርካዊው እኔ ሊያድነኝ አይችልም እንግሊዛዊ እኮ ነው አንደኛው ጣሊያናዊ ናቸው ቱርክ እኛን የሚያጠፋ እኮ ነው ግብጻዊ አንቀበለውም ይሄን እንኳን የዚያን ጊዜ ዛሬ ላይ 2 ቄስና 2 ዲያቆን ይብቃ ብትለው መስቀል ይዞ ነው የሚረግጥ መጥቶ ምክንያቱም ጥቅሙን ነክተበታል ዛሬ እኮ V8 ነው ጳጳሳት ምን እኮ የሚሄዱበት መኪና ብታዩ ጠቅላይ ሚኒስትሩ እኮ አይሄድበት ትደነግጣላችሁ ይሄ ቄስ ነው ምንድነው ዱርዬ ነው የምትለው
ቀሚሱን አድርጎ የሚያብረቀርቅ ቅባት ተቀብቶ መስቀል እዚህ ጋር እንጀርግጎ አረብ እኮ ቁርጥ የሚበላ እኮ ጳጳስ አለ። አባ ጳውሎስ እኮ ጎንደር እናስታውሳለን። የወርሃ ጾም እኮ ነጭ በግ አርዶ ነው የበላ። ለምን ሲባል ስኳር በሽታ አለባቸው ሐኪም አዞላቸዋል የተባሉ ተመልከቱ። ካድሬ ነው ሙልጭ አርጎ በግ አሳርዶ ኤርፖርት ውስጥ አስጠብሶ ሲሄድ ብዙ አማራዎች አይተውታል። ይሄ ጳጳስ ነው እንግዲህ ይመራን የነበር። ዛሬም ማቲያስ የተባለ ትግሬ ያስቀመጠው ትግሬ ነው። ሳውሪዎስ ቢቀመጥም ኦሮሞ ነው፣ በዘር ነው። በብዛት ግን ካድሬ ነው። በመንግስት ፕራይቬት ጀት አላቸው ታውቃላችሁ። እኔ ጳጳሳትን ስም ዝርዝር 4 ምናምን ሰዎች ፕራይቬት ጀት አላቸው። ያን እናጋልጣለን። ደጎበዝ ብትሄዱ እኮ ቁርቤ ገብርኤል ብትሄዱ እኮ 10 ሚሊዮን ብር በቀን ይገባል። የአማራ እናቶች ወርቃቸውን እየበጠሱ ይሄን እንደዚህ ደርሶልኛል አርግጃለሁ እግዚአብሔር የሰጠውን ጸጋ በጉቦ ያ ሁሉ ወደ እግዚአብሔር ይሄዳሉ። እግዚአብሔር እኮ ምንም ምግብ አይበላም፣ መንፈስ ነው እኮ። የሚገርም ነገር ነው። ገብርኤል እኮ በቃ መንፈስ ነው፣ ደም ምንም የለውም እኮ በቃ መንፈስ ናቸው። ማርያም የለችም እኮ ሞታ ተነስተለች። ለዚህ ነው አማራ 3000 ዓመት ሰገደ፣ 2000 ዓመት ጾመ፣ 1000 ዓመት ጸለየ። ያ ሁሉ አማራ ሲገደል ሙስሊም ክርስቲያኑም አልመጣም፣ አላህም ኢየሱስም መላእክቶችን አላከ። ለምን ካላችሁ አማራ ወይም ኦርቶዶክስ የሚባለው አማኝ